ሰላም ተወዳጆች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት የዓለም ዳርቻ ሰላም እግዚአብሔር ይብዛላችሁ። ያው ዛሬ የአብይ ጾም አራተኛ ሳምንት እንደመሆኑ ስለ መጻጉዕ ያለውን ነገር ከሁለት ቀን በፊት ሰርቼላችኋለሁ። እሱን እየገባችሁ ማየት ትችላላችሁ። ዛሬ ግን አዶናይ ትናንት ማታ ስለ ጃኒ ተናግሯል። እንግዲህ እንደምናውቀው ጆን ዳንኤል እና ጃኒ እንደዛ ካወሩ በኋላ ብዙ ነገር ተፈጥሮ ነበር። ያው ስለዛ ጉዳይም ሰዎች ኮሜንት ላይ እየገቡ የተለያየ ነገር ይጽፋሉ። እኛ ደግሞ ሰው ያስጠላዋል ይደብረዋል አንልም። የመጣልንን ነገር ነው የምንጽፍና በዛም ምክንያት ብዙ ሰው ይጎዳል በሷ ዙሪያ ያሉ ሰዎች እና ስለዚህም ጉዳይ ዝም ብለው ቆይተው ከ3 ቀን በፊት የአዶናይ ልደት በሚሆንበት ቀን ያው ጃኒ ይቅርታዋንም ገልጻለች። እንኳን ተወለድክ የሚል መልእክትም ጽፋ ያው ቪዲዮ አጋርታለች ማለት ነው ለሁላችንም። ከዛን ቀን በኋላም ያው ሰዎች ኮሜንት ላይ አሁንም ወደ ኋላ ላሉ መናገራቸውን አላቆሙም። በዚህ ምክንያት አዶናይ ያው ትናንት ላይ ዝምታውን ሰብሮ እሱም የሆነ ነገር ተናግሯል ማለት ነው። እሱን ጌታችን መድኃኒታችን ኢየሱስ ክርስቶስ ካስተማረን ጋር እንዴት ይገናኛል የሚለውን እስኪ እናያለን። መጀመሪያ እሱ የተናገረው ምን እንደሆነ ሰምተን እንመለስና ከዛ አንዳንድ ነገሮችን እንነጋገራለን ማለት ነው። ሰላም ጋይስ፣ እንግዲህ አሁን የመጣሁት ስለ ጃኒ ላወራ ነው። ብዙዎቻችሁ ከኔ ምላሽ እየጠበቃችሁ ነበረ። ብዙ ጥያቄ ነበራችሁ። አዶናይ ምን እየተሰማው ነው? አዶናይ ምንድነው? ምን እየሆንክ ነው? ለምን አትናገርም? ለምን ዝም አልክ? ብላችሁ በጣም ብዙ ጥያቄዎች ጠይቃችኋል። ግን እንደ አንድ ሰው አይ ቲንክ ያው የተፈጠሩ ነገሮች እንዳሉ ታውቃላችሁ። የተፈጠረ ብዙ ነገር አለ ሶሻል ሚዲያ ላይ። ኢንዲቴል መግባት አልፈልግም፣ ፍላጎቴ አይደለም። ዝምታ ነው ስቲል ምርጫዬ። ምንም ነገር መናገር አልፈልግም። የምናገረው ግን አንዲት ሴት በብዙ አቅጣጫ እየተጠቃች ነው ያለችው። ተውት የሰማችሁት ወሬ ተውት ሁሉም ነገርና አንድ ሰው እየወደቀ ነው። አንዲት ሴት እየወደቀችና እየተዳከመች ነው ያለችው። እንግዲህ ጃኒ እንደምታውቁት 2.6 ሚሊዮን የደረሰ አካውንት ነበራት። እሱ አካውንት ባንድ ሆኗል ያለምንም ጥፋት። እኛ የምንሰራው ሙዚቃ ያለበት ቪዲዮዎች ትሰራለች። ላይቭ እንደምንገባው እሷም ላይቭ ትገባለች። ሁላችሁም የምትሰሩ ቪዲዮ ሰርታ ባን ሆናለች። እናንተ ባን አልሆናችሁም፣ እኔም ባን አልሆንኩም። እኔ ቀርቤ ነበር ኦፍ ኮርስ። እሱን አካውንቷ ስታጣው ኦፍ ኮርስ እንደ አንዲት ከዜሮ ተነስታ ለአመታት ሰርታ እዚህ የደረሰች ሴት ውስጧ መሰበሩ አይቀርም። ኢቭን ዶ እየሳቀች ዘፈን እየሰማች እየደነሰች ብትመጣም ግን ደግሞ እናንተ የማታዩት በጣም ብዙ ፈተናና በጣም ብዙ ተስፋ ቆራጠኝነት አለ። ለምን በብርታት በጥንካሬ ነው ከዜሮ ተነስታ ወደዚህ ደረጃ የደረሰችው ማለት ነው። ብዙዎቻችሁ የጃኒ ላይፍ ህይወት ታውቁታላችሁ ከየት እንደተነሳች። ግን ችግሩ ብዙዎቻችሁ የሷ ለውጥ እናንተን ማነቃቃት ሳይሆን የቅናት መንፈሳችሁ የሚቀሰቅስ ነው። የነበረችበት ደረጃ ተጠንቅማችሁ አሁን ያለችበት ደረጃ የምትወቅሱ ሰዎች አላችሁ። በጣም የሷ ውድቀት የሚያስደስታችሁና ሰላም እንዲሰማችሁ የሚያደርጋችሁ ብዙ ሰዎች አላችሁ። በጣም ነው የሚገርመኝ እንደዚህ አይነት ሰዎችም ስላላችሁ። ኮሜንቴ ላይ እየመጣችሁ የሷ የድሮ ፎቶ እያመጣችሁ የምትለጥፉ ሰዎች አላችሁ። የድሮ ታሪኳን እያመጣችሁ የምትጽፉ ሰዎች አላችሁ። ልክ እናንተ ንጹህ እና ብፁዕ እንደሆናችሁ ማለት ነው። ይህ ደግሞ በጣም ነው የሚያስጠላው። እኔ ከምጠላው አንድ ነገር ይህ ነው። በቃ ሌላ ሰውን የሚያወድቅና የሚያንቋሽሽ ሰው አይደላችሁም እናንተ። ልንገራችሁ፣ ሲሪየስሊ ከልቤ ሆኜ ልንገራችሁ። የሷ ጥረት፣ የሷ ተስፋ፣ የሷ ትልቅ ደረጃ የመድረስ ፍላጎት ሳታዩ ቀርታችሁ እናንተ ያያችሁት የራሳችሁ ጥላቻ ነው። የራሳችሁ ጥላቻ ነው ያያችሁት። ስለዚህ እኔ ደግሞ እንደ አንድ ወንድ በጣም ያናድደኛል። በጣም ሲሪየስሊ ጃኒ ብቻ አይደለችም፣ ማንም ሰው እንደዚህ አይነት ነገር ሊደርስበት አይገባም። ተረዳችሁኝ? አሁን ደግሞ ሁለተኛ አካውንቷ ሉዝ አድርጋለች ጋይስ። ሁለተኛ አካውንቷ ሎክድ አድርጓታል። ሎክድ ሲሆን ምንድነው? አይ ቲንክ ማስ ሪፖርት ሲቀርብ ነው። ማስ ሪፖርት እየተደረገች ነው። ቪዲዮቿ እንደምትመለከቱት ኮሚኒቲ ጋይድላይንስ እያሉ ይወርዱባታል። የኔም ይህ ቪዲዮ ሊወርድ ይችላል በእርግጠኝነት ነው የምላችሁ። አይ ዶንት ኖ ዋይ። እና ስነ ስርዓት ያዙ፣ እረፉ። አያዋጣም።
እውነት አንዳንዴ ማለት ነው ልንገራችሁ የሰይጣን መንገድ መከተል ስትጀምር ለአጭር ጊዜ በቃ የፈለከውን ሴራ የፈለከውን ጥላቻ ማስተላለፍ ትችላለህ በተሳካ ሁኔታ። ግን ደግሞ ጊዜው እያለፈ ሲመጣ ዞሮ ዞሮ አንተ ራስህ ነው የሚነክስህ። እውነቴን ነው የምላችሁ፣ ዞሮ አንተ ራስህ ነው የሚነክስህ። ማንም ሰው እንደዚህ መበደል የለብንም። ራይት? እቺ ልጅ እየሞከረች ነው ያለችው። የለቀቀችው የይቅርታ ቪዲዮ አይታችኋል። ምን ያህል እያሻሻለች እንደሆነ አይታችኋል አብዛኞቻችሁ። ግን ስቲል ደግሞ እየሄዳችሁ እሷን ቅስሟን ለመስበር የምትሞክሩ ሰዎች አላችሁ። በድሮ ታሪኳ ባይገርማችሁ በድሮ ታሪኳ አታፍርም እሷ። በድሮ ታሪኳ የምታፍሩት እናንተ ናችሁ። የድሮ ታሪኳ ላይ ያላችሁ ደግሞ እናንተ ናችሁ፣ እሷ አይደለችም። እሷ ኦልሬዲ አልፈዋለች። ተረዳችሁኝ? ስለዚህ ተማሩባት እንጂ አታውድቋት። ማውደቅ አትችሉም። እውነት ለመናገር እኔ ከጎኗ ነኝ እንድታውቁ ትፈልጋለሁ። እና ተሰብስባችሁ ሪፖርት የምታደርጉ ካላችሁ ስነ ስርዓት ያዙ። ይቅርባችሁ፣ ውጡ ከዚህ ድራማ። የሚያስጠላ ህይወታችሁ ቀይሩ። እንዴ ስራ ላይ ተሰማሩ። አዲስ እድል እየመጣ ነው፣ ህይወታችሁ የምንቀይርበት ማለት ነው። እሷን ተዋት። ተረዳችሁኝ? ህይወቷ ትኖሩበት። አዲስ ነገር እያመጣች ነው። አዲስ ሰው ሆና እየቀረበች ነው። ማስተዋል እኮ ትችላላችሁ። ለማየት ቀላሉ አይደለም። ቀላል እኮ ነው። አይ ቲንክ እንደዚህ አይተህ ማለት ነው ዋው የምትልባት ሰው እየሆነች ነው። አሁን ሴት እየሆነች ነው። ከዚህ በላይ ምን አባታችሁ ትፈልጋላችሁ? ሲሪየስሊ ተፋቱ። በቃ ውጡ። ወደ ሰው ህይወት አትግቡ። ይህ ህይወት ድራማ አይደለም። ተረዳችሁኝ? እሷ እየመጣች ቪዲዮ እየሰራች የሆነ ዘፈን እየዘፈነች ምናምን ስለመጣች ብቻ ኦኬ ደስተኛ ነች ስቲል አሁንም ሄደን እንምታት ነው በቃ በለው። ሲደብር ሴቶች ሆናችሁ ደግሞ አንዲት ሴት ለማውደቅ የምትሞክሩ አላችሁ። አሁን እናንተ ማለት ነው የሴቶች ቀን የሚባለው ይህ ለእናንተ አይገባችሁ። ወንድም አይደላችሁ፣ ሴትም አይደላችሁ። አይ ዶንት ኖ ምን እንደሆናችሁ እውነት ለመናገር የማይሰለቻችሁ ወሬ ጥላቸው የማይሰለቻችሁ እውነቴን ነው የምላችሁ። በሰው ውድቀት የምትደሰቱና የምትኩራሩ ወሬ ሰብሳቢ ምን ያደርግላችኋል? አሁን እንደዚህ አይነት ሰው መሆን በእናታችሁ ምን ያደርግላችኋል? ስለዚህ ከዚህ በታች የጃኒ አካውንት ታግ አድርጌላችኋለሁ። ግቡና ኮፒ ሊንክ አድርጉላት። ስፔሻሊ 444 ፋሚሊ የኔ ፋን ቤዝ ከሆናችሁ ግቡና ኮፒ ሊንክ አድርጉላት። ምክንያቱም አሁን ግዴታ ያስፈልጋታል። በጣም ባኒ እየተደረገች ነው ያለችው። በጣም ሪፖርት እየተደረገች ነው ያለችው በጣም በብዙ ሰዎች ማለት ነው። ይህ ማለት ደግሞ አካውንቷ ባኒ ይሆናል። ልክ እንደዛ 2.4 ሚሊዮን ማለት ነው። የኔ አካውንትም ወደዛ ተቃርበው ነበር ታስታውሳላችሁ። ስቲል እሷም እስካሁን በዚህ ነገር እያለፈች ነው ያለችው። ያወድቃት የሚፈልግ በጣም ብዙ ሰው አለ። እሱ ደግሞ ራሷ ቆማ ጠንክራ የበለጠ መጥታ ተመልሳ እንደምታሳያችሁ እርግጠኛ ነኝ። እስከዚያው ግን ኮፒ ሊንክ አድርጉላት ጋይስ። ወዳችኋለሁ። ቻው። እኔ በጣም ይገርመኛል የአዶናይ ነገር። ያው ያን ሐሳብም ሰግጥ ፈምስ የሚለውንም ሲያመጣ አባ ገብረ ኪዳን ካሉት ጋር እንደሚገናኝ የሆነ ጊዜ ቪዲዮ ሰርቼላችሁ ነበር። ምክንያቱም አባ ገብረ ኪዳን ስንሰራ ሰው እንትን አለን፣ ሰው እንደዚህ ያለን፣ ሰው እንደዚህ ይለናል አትበሉ፣ ስራ ስሩ፣ ሰው ከማውራት ወደ ኋላ አይልም እያሉ አንድ ስብከታቸው ላይ ተናግረው ነበር። አዶናይም ያንን ሐሳብ ይዞ ነው ሰግጥ ፈምስ እያለ እንግዲህ ሰውን ሲያነቃቃ ወይም ደግሞ እንድንሰራ ሲያደርግ ነበር ማለት ነው። አሁን ላይ ደግሞ ከጃኒ ጉዳይ ጋር በተያያዘው እንደዚህ ብሏል። የሚገርመው ነገር መጽሐፍ ቅዱስ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በሚገርም ሁኔታ የተናገረበት መንገድ አለ። በኃጢአት የወደቁ እንግዲህ ክርስቶስ አመጣጡም በኃጢአት የወደቅነውን ለማንሳት ነውና ከኃጢአተኞች ጋር በሚሆን ሰዓት ሌሎች አይሁዳውያን ብዙ ጊዜ ያጉረመርሙ ነበር። ለነሱ መልስ የሰጠበት መንገድ አለ። እንደው አንድ 3 ሐሳቦችን ብናነሳ የዘኬዎስ ሐሳብ አለ። የመጀመሪያው ዘኬዎስ እንግዲህ በኢያሪኮ ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያልፍ ሰዓት ዘኬዎስ አጭር ስለነበር ያው እሱ በሮም ግዛት ነበረች እስራኤል ያኔ ለዛ ቀረጥ የሚቀርጥ ግብር ሰብሳቢ ሰው ነበር እና ክርስቶስን ማየት በጣም ይጓጓ ስለነበር በኢያሪኮ ሲያልፍ ጌታችን መድኃኒታችን ኢየሱስ ክርስቶስ የሾላ ዛፍ ላይ ወጣ። ከዛች የሾላ ዛፍ ሆኖ ክርስቶስን በሚመለከት የትኛው እንደሆነ በሚፈልግ ሰዓት ዘኬዎስ ወይ ብሎ ነው የጠራው ጌታችን መድኃኒታችን ኢየሱስ ክርስቶስ። ያኔ በጣም ተደሰተ። ከዛፍ ላይ ውረድ፣ ዛሬ ካንተ ጋር ውል ዘንድ ይገባኛል አለው ማለት ነው። እንግዲህ ቀራጮችን እስራኤላውያን ይጠሏቸው ነበር በጣም። አንድ ለባዕድ ሀገር ነው ግብር የሚሰበስቡ፣ ሁለተኛ ደግሞ ከሚጠየቁት በላይ ነበር ግብር የሚሰበስቡ። አንድ ነጋዴ መክፈል ካለበት በላይ ግብር ይከፍል ነበር።
ጭማሪውን ለራሳቸው ያደርጋሉ፣ ሀብትን ለራሳቸው ያከማቻሉ። ምኖች ቀራጮች ማለት ነው። በዛ ምክንያት የተጠሉ ነበሩ እና ክርስቶስ እንደዛ ብሎ ጠራውና ከሱ ቤት ሄደ። ያኔ ዘኬዎስ በጣም ተደሰተ። ያለኝን ግማሹን ለድሆች አከፋፍላለሁ፣ በሐሰት የከሰስኩት ቢኖር 4 እጥፍ አድርጌ እመልሳለሁ አለ። በደስታ ዘኬዎስ ማለት ነው። ያኔ ግን አይሁዶች አጉረምርመው ነበር። እንዴት ከኃጢአተኛው ጋር ይውላል? እንዴት ከኃጢአተኛው ቤት ይገባል? እያሉ ምን ብለው ነበር? አጉረምርመው ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ያው የአብርሃም ቤት ነው፣ ድነት ለዚህ ቤት ዛሬ ይሆናል ነው ያለ። ምክንያቱም የመጣ ለምንድን ነውና ለኃጢአተኞች ነውና የመጣ ማለት ነው። ሁለተኛ ደግሞ የምናገኘው ከዛው ሉቃስ ወንጌል ምዕራፍ 7 ላይ የምናገኛት አንዲት ሴት አለች፣ ባለሽቶዋ ማለት ነው። እሷም እንግዲህ ከስምዖን ቤት ያ ፈሪሳዊው ከቤቴ ግባ አለው፣ ግብዣ አደረገ ለጌታችንና ለደቀ መዛሙርቱ። ገባ ክርስቶስ ከሱ ቤት እያለ ለእግሩ ውሃ አላቀረበለትም። ያው ማንም እንግዳ ሲመጣ እንደምናስተናግደው ከምግብ የተለየ ነገር አላደረገለትም ማለት ነው። ያቺ ሴት ግን በኃጢአት ወድቃ ስለነበር ወደ ክርስቶስ እግር ወድቃ በእንባዎቿን አፍሳ ወደ እግሩ እያደረገች በፀጉሯ ደግሞ እያበሰች ሽቱ የአልባስጥሮስ ሽቱ የሚባለውን በውድ የተገዛ ያንን እየቀባች ነው ጌታችን መድኃኒታችን ኢየሱስ ክርስቶስ እግር ስር ወድቃ ንስሐ የገባች ማለት ነው። ያኔ ምንድነው ያሉ? ነቢይ ቢሆንማ ይሄን ያውቅ ነበር አይደል ኃጢአተኛ መሆኗን ሲሉ ሲመጻደቁ፣ ያው የፈሪሳውያን ነገር የታወቀ ነውና ያኔ ክርስቶስ የልቡን አውቆ ምንድነው ያለ? ስምዖን ሆይ አንተ ከቤት ስገባ ለእግሬ ውሃስ እንኳን አላቀረብክልኝም ነው ያለው። እሷ ግን ከገባው ጀምራ እግሬን በእንባዋ ታጥባለች። ስለዚህ አንዳንዴ ማለት እኛ ሰዎች ከሩቁ ነው እኛን እንትን የሚሉበት ነገር አለ፣ የሚስሩበት መንገድ ማለት ነው። አዛ አንዳንዴ ከነሱም ተሽለን እንገኛለን። በኃጢአት ብዙ ጊዜ ሰዎች ይወድቃሉ፣ ግን የራሳቸውን ኃጢአት አያዩ። ማንም ሰው ለራሱ መቼም ኃጢአት እንደዚህ ነው እንደዚህ ሰርቻለሁ ብሎ ሰዎችን ላለመንቀፍ ወደኋላ ይላል እና ከዚህ ላይ የምናገኘው ዋናው ደግሞ የዮሐንስ ወንጌል ምዕራፍ 8 ላይ የምናገኘው ታሪክ እንግዲህ አንዲት ሴት በአመንዝራነት ያዟት። ከዛም በሙሴ ሕግ መሰረት እቺ ሴት ትወገር ተብሏል፣ አንተ ምን ትላለህ ብለው ክርስቶስን ሊፈትሙ አቀረቡለት ማለት ነው። ያኔ ወደ ምድር ወንጌሉ ላይ እንደምናገኘው ወደ ምድር ዝቅ ብሎ ጻፈ። ደጋግሞ በሚጠይቁት ሰዓት ቀና ብሎ ምን አላቸው? ከእናንተ ኃጢአት የሌለበት ቢኖር ይውገራት ነው ያለ። ያኔ እንደዛ ሲል ከክርስቶስ በቀር ማንም የለ ነበር ነው የተባለ ወንጌሉ ላይ እንደምናገኘው። ከዛ በኋላ ሁሉም ምንድነው ሻሹ ማለት ነው። ከዛ ቦታ ለምንድን ነው እንደዛ የሸሹት? ሁሉም ኃጢአተኛ ነበሩ። ያኔም ከሳሾችሽ ወዴት አሉ ብሎ ሲጠይቃት ማንም እንደሌለ ነገረችው። ከዚህ በኋላ ኃጢአት አትስሪ ብሎ ይቅር አላት። ምክንያቱም ኃጢአትን ይቅር ለማለት ለማስተስረይ ነው የመጣ ጌታችን መድኃኒታችን ኢየሱስ ክርስቶስ እና ይሄ ታሪክ በጣም ከዚህ አሁን አዶናይ ካለው ጋር እኔ አዶናይ እሷን እንግዲህ ጓደኛውም ስለሆነች ምናምን ሊሆን ይችላል ብለን እናስባለን። ነገር ግን የተናገረው ነገር ፍጹም ትክክል ነው። ልጅቱ ጥሩ ሰራች መጥፎ ሰራች ሌላ ነገር ነው። ነገር ግን እኛ ከሰው ቁስል ላይ የሆነ ቤንዚን ነገር ጨው ነገር መነስነስ ነገር ይሆናል እና አንዳንዴ ከተላጠ ቆዳ ላይ ቅዱሳን ሰማዕታትን ሲያሰቃዩ ከዛ ላይ ጨው ይበትኑባቸው ነበር እና እንደዚህ ይሆናል። ከሰው ቁስል ላይ ጨው መነስነስ ይሆናል። አንድ ሰው ደካማነቱ ታውቆ በራሱ ነገር የሚሸማቀቀው እያለ ሌላ ነገር ደግሞ እኛ ስንጨምርበት ያስጠላል በጣም። ያውም ራሳችን እያወቅን ማለት ነው፣ ራሳችን የምንሰራውን እያወቅን። ነገር ግን ጥሩ ሰራች መጥፎ ሰራች የሚለው እንዳልኳችሁ የተለየ ነገር ነው። እሱ ሌላ ነው። በራሷ ኃጢአት ራሷ ናት የምትጠየቅ። ከመጸጸት በላይ ደግሞ ትልቅ ነገር የለም። እሷ ይቅርታ ስትጠይቅ ነው በጣም ደስ ያለች። ይቅርታ ስሬ ብላ ተዘጋጅታ ስቱዲዮ ላይ ቁጭ ብላ አዶኒ ይቅርታ ለሱ ደጋፊዎች ለሱ አድናቂዎችም በጣም ይቅርታ ምናምን ብላ ስትናገር በጣም ደስ ይላል። ቀላል ነገር አይምሰላችሁ። ቁሞ ሀፍረትን ወይም ራስን ተቋቁመን ነው ቁጭ ብለን ሚዲያ ላይ
እንደዚህ አይነት የይቅርታ ነገር ስንጠይቅ አጥፍቻለሁ ማለት በራሱ ከስንት ህዝብ ፊት ቀላል ነገር አይደለም። እስከዚህ ደቂቃ እየተከታተላችሁ ከሆነ ዘኪዎስ እያላችሁ ኮሜንት ላይ ጻፉልኝ። እየተከታተላችሁ መሆኑን ለማወቅ ፈልጌ ነው። አንዳንዴ ለምናደርጋቸው ነገሮች መጠንቀቅ እንዳለብን ደግሞ እንደገና መወደድ ያለበት ምን አይነት ነገር እንደሆነ አንድ የጉዞ አስተባባሪ ልጅ አለ። በጣም የሚገርም ነገር ሲናገር ሰማዋለሁ ሁሌ። ከሱ ውስጥ አንድ ቪዲዮ ይዤላችሁ መጥቻለሁ። እሱን እስኪ ልጋብዛችሁ። ቀሚስ የክብር ልብስ የሚል ነገር አውርተን ነበረ። ከዛ ቀሚስ ባላረጉ እህቶቻችን መካከል ለምን ቀሚስ የክብር ልብስ እንደተባለ የሆነ ነገር አውስተን እንሂድ። እሺ አንዳንዴ ለምን ይሄን ሐሳብ አነሳው ብትሉኝ እውነት ለመናገር ይሄን ቦታ ጠብቄ ያነሳውበት ምክንያት የሆኑ አይነት አካላቶች የሆኑ አይነት ሰዎች ይመጡና ለስራ ስለማይመቸን ነው ምናምን የሚሉት ማሳበብ ያለ አይደለ? በቃ በእንደዚህ አይነት ሲቹዌሽን ውስጥ አረጋችሁት። ግን ቀሚስ ምን እንደሚወክል ላስረዳችሁ እኔ የገባኝን ያክል ማለት ነው። አደምና ሐዋ ወይ አዳምና ሔዋን በገነት ወይ በጀነት እያሉ ኃጢያት ሰርተው እርቃን ሲሆኑ ምን ሆኑ? አፈሩ አይደለ? ሰው በሌለበት መካከል አፍረው ራሳቸውን ሸፈኑ። አሁን ግን እህቶቻችን የሆኑ ማህበረሰቦች ሰው ባለበት በሰው ጫካ ውስጥ እርቃን እምብርት አሳይቶ መሄድ በጣም ትልቅ ነገር፣ በቦላሌ ተቆጥሮ መሄድ በጣም ትልቅ ነገር አድርገው የሚወስዱ ሰዎች አሉ አይደል? እንግዲያውስ ቀሚስ እንዴት የክብር ልብስ እንደሆነ እናሳያችሁ። በትላልቆቹ የእምነት አስተምሮቶች ስትመጡ በክርስትና በእስልምና በሌሎችም እምነት ስትመጡ ለምሳሌ በክርስትና እምነት ስትመጡ ክርስቶስ ከተወለደበት ጊዜ ጀምሮ እስከ ዕለተ ሞቱ ድረስ ሰባ ሰገሎች የሰጡት ቀሚስ አብራው እያደገች ነው የመጣችው። በክርስትና እምነት ውስጥ አሁንም ስትመጡ ቀሳውስቶች፣ ዲያቆናቶች፣ አገልጋዮች፣ ካህናቶች በሙሉ ወደዛ ወደ ተቀደሰ ቦታ ሲገቡ ቀሚስ ነው የሚያደርጉት። በእስልምና ስትመጡ ሁሉም ኡስታዞቹም ሌላውን ተውትና ለጁምዓ ሙባረክ አርብ ቀን ምእመናኑ እንኳን ወደ አምልኮ ቦታ ሲሄድ ጀለብያ ጧራ የሆነ ነጭ የሆነ ነገር ለብሰው ነው የሚሄደው። ወደ ቲቤት ሞንኮቹን ስታዩአቸው ፋር ኢስት ያሉት አብዛኛዎቹ በሂንዱ በቡድሃ ውስጥ ያሉት የበቁት አማኞች በሙሉ የሚለብሱት ቀሚስ ነው። ወንድ እንኳን ቀሚስ የሚለብሰው ሲበቃ ነው። እኛ በዓለም ምድር ተመላልሰን ተምረን ስንመረቅ ቀለሙ ይለያይ እንጂ ጥቁር ምን ለብሰው ሌላም ከለር ምን ለብሰው ገዋን ቀሚስ ነው አይደል? በጣም የሚያሳዝነኝ ነገር ዶክተሮች፣ መሐንዲሶች በቤተ ሙከራ ውስጥ የሚሰሯቸውን ሳይንቲፊክ የሆኑ ነገሮች ለማድረግ እንደ ገዋን ይከፈት እንጂ የሚያደርጉት ቀሚስ ነው። የሚያስቀኝ ግን እሱ አይደለም። አንዲት የምድርን ዕውቀት ወሰድን ተብለን ዲግሪ ወይ ዲፕሎማ የምትባል ተሰጥቶን እቤታችን ውስጥ 1000 ዓመት ፎቶ እንለጥፋለን አይደል? አንድ ቀን ቀሚስ ለለበስ ነው። ምን አለ እነዛ 1000 ዓመት ቀሚስ የለበሱ ሰዎች ምን ሊሉ ነው? አንዷን የምድር ዕውቀት ከሰንበት ላይ አንስተን ወስደን ቤታችን ግድግዳ ላይ የምንለጥፋቸውን ተምረዋል ዲግሪ ማስትሬት ወስደዋል የምንባለው ለአንድ ቀን የለበስናት ነው አይደል? 1000 ዓመት ቀሚስ ብንለብስ ምን ልናደርግ ነበር? ይቺ ምድር ምን እናስመስላት ነበር? ሰው ቀሚስ የክብር ልብስ ነው። ወንድ ልጅ ኢቭን ሲከብር ነው ቀሚስ የሚለብሰው አይደለም ሴት። በተሰጣችሁ ገጸ በረከት በተሰጣችሁ ፍቅርና መውደድ ስለተደረገላችሁ ደስ ሊላችሁ የሚገባው ነገር ቀሚስ ላይ ነው። ሰው ሁሌ ቀሚስን ማሰብ አለባችሁ። በጣም ነው የገረመኝ ይሄ ልጅ። ይሄን ሲጀመር የሚሰራቸው ቪዲዮዎች ሁሉ በጣም ደስ ይላሉ። እኔ እስካየሁት ድረስ ከሆነ በጣም ደስ ይላል። ይሄን ነገር ከለቀቀው ብዙ ጊዜ ሆኗል። ግን ይሄንን እያየው ሳል አጋጣሚ ሲመጣልኝ ከጉዳዩ ጋር ቢገናኝ ብዬ ነው ያመጣሁላችሁ። በጣም የሚገርም ሰው ነው እና አንዳንዴ በተሰጠን ነገር መኩራትና ማመስገን እንዳለብን በግልጽ መረዳት አለብን። ቅዱስ ዮሐንስ አፈወርቅም እንደሚናገረው ለሚደረግልን ጥቃቅን ነገሮች ምስጋና ማቅረብ ስንጀምር ውሏችንና ስራችን ሁሉ ምን ይሆናል ይላል? ምስጋና ይሆናል። ምክንያቱም ስለተሰጠን አየር፣ በሰላም ስለማደራችን፣ በሰላም ስለመዋላችን፣ በሰላም ስላስመሸን
ያንዳንዱ በየጊዜው ስናመሰግን ስራችን ምን ይሆናል ማለት ነው? ብዙ ትናንሽ ነገር ስለሚደረግልን ስራችን ሁሉ ምስጋና ይሆናል ማለት ነውና አንዳንዴ እህቶች እንደዚህ ልበሱ እንደዚህ አድርጉ ሲባል የሆነ የሚሰማቸው ነገር አለ። ያው አይመችም እኮ ኮምፎርት አይሰጥም፣ ሱሪ በምለብስ ሰዓት ኮንፊደንስ ይጨምራል አይነት ነገር ሐሳብ ይሰጣሉ። ነገር ግን ወንድማችን በገለጸው መንገድ ያውም ቀሚስ ሲለብሱ ነው ማለት ነው ራሳቸውን ከፍ የሚያደርጋቸው። ሌላውና የመጨረሻው ይዤላቸው የመጣው የመምህር ብርሃኑ አድማስ ስለተነገረው ትንቢት የተናገሩበትን ቪዲዮ ነው። እሱን ከማድረጌ በፊት እስካሁን ድረስ እየተከታተላችሁ ከሆነ በእርግጠኝነት ቪዲዮ ተመችቷችኋል፣ ወዳችሁታል ማለት ነው። ላይክ አድርጉት ቪዲዮ ለሌላ ሰው እንዲደርስ። ምክንያቱም የምለቃቸው ቪዲዮዎች ለሌላ ሰው እየደረሰ አይደለም፣ ከ100 በላይ ቪው የማያገኙ ናቸው ብዙዎቹ። ሳብስክራይብ ደግሞ ያደረጋችሁ ሳብስክራይብ ያደርጋችሁ ቤተሰቡን። ቀጣዩ ወደ ሆነው ቪዲዮ ወደ ብርሃኑ አድማስ ስለ እየተፈጠረ ያለው ዓለማችን ምን ያህል ደረጃ ላይ እንደደረሰች እያየን ነው። ጡዘት ከሚባለው ላይ ደርሳለች እና እሱ ነገር አስቀድሞ ትንቢት ተነግሯል ይለናል መምህራችን። እሱን ተከታትለን እንመለስ። ለምሳሌ ያሉታል አሁን ለምሳሌ ይሄ የሶስተኛ የዓለም ጦርነት በጣም ቅርብ እንደሆነ የኮስሞስ የሚባል ከ100 ዓመት በፊት የነበረ አባትና አሁን ቅርብ ጊዜ ደግሞ እዚህ ግሪክ ማውንት አቶስ ያሉ ሴንት ፓይሲዮስ የሚሏቸው ትልልቅ አባቶች ከ40 ዓመት በፊት ተናግረው ነው። ለምሳሌ እነሱ በተናገሩት ትንቢት የነሱ ዝርዝር ነው። መጀመሪያ ይመጣል ያሉት የሶሪያ ጦርነት ነው። ለምሳሌ የሶሪያ ጦርነት ተከሰተ። ሁለተኛው የዩክሬንና የራሽያ ጦርነት ነው፣ ያው አሁን ያለንበት ነው። ሶስተኛ ኢራንና እስራኤል ነው፣ እሱም አሁን እያየነው ነው። አራተኛ ነው የመጨረሻው ምልክት የሚሏት ቱርክና ግሪክ ናት፣ አሁን ያልተፈጸመችው እና የሱ ራሱ ዝርዝር ነው። ከኤርዶሃን በኋላ ኢሚዲየትሊ ቱርክ ግሪክን ትመታለች። የ6 ማይል የቦታ ልዩነት አላቸው። በነገራችን ላይ ሚዲያዎች በደንብ አድርገው ጠይቋቸዋል እነዚህ የግሪክ አባቶችን። አሁን ቅርብ ጊዜ አንድ 2 ጊዜ ኢንተርቪዎቻቸውን አይቻለሁ እና አሁን ሁኔታዎቹን ስናያቸው ሁሉ በጣም የሚገርም ምልክቶች ናቸው የምናየው። እዚህ አሁን ራእየ ዮሐንስ ላይ ያለው የዚህ አርማጌዲዮን ጦርነትን በተመለከተ እንግዲህ ተመልከትና አሁን ከዛ በኋላ እነሱ የሚሉት እስራኤል የኢራንን ኒውክሌር ትመታለች። ያኔ እነ ራሽያ እና እነ ቻይና በዛኛው በኩል ሆነው ምዕራቡ ደግሞ በዚህኛው በኩል ሆኖ ጦርነት ይመጣል ነው የሚሉት እና እዚህ ግሪክ ራሱ አሁን ቱርክ የሚባለው ሀገር ከ3 ይከፋፈላል ነው የሚለው። ያው ቱርክ ከግሪክም ከአርመንም ከሲሪያም ከማይኖሬዥያ ወስዶ አይደል ቱርክ የሚባል ሀገር የተቋቋመው እና አሁን ቬሪ ሱን ሩሲያ ናት ቱርክን የምትመታው በነገራችን ላይ። ምክንያቱም አይታችሁት እንደው የዩክሬን ጦርነት ሩሲያ በላይኛው በኩል በረዶማ አካባቢ አይደለም እና ይሄ ሎንግ ዊንተር ስላላቸው በረዶ ስለሚሆን ወደ ሌላ ዓለም መገናኘት አይችሉም። የሚገናኙበት ብላክሲ ብቻ ነው። ብላክሲ ቮስፎረስ ደግሞ በቱርክ ቁጥጥር ስር ነው ያለችው እና እሱን አሁን ይሄኛውን የኔቶ አባል ምናምን ስትሆን ኦልሞስት እንደ ኢትዮጵያ ላንድ ሎክድ የመሆን እድል ነው ያላት እንትና ራሽያ በሆነ እሱን አልፈቅድም ነው የራሽያ ጦርነት እና አሁን ቱርክ ከነሱም ጋር ይሰራል በዚህ አሜሪካ ክዶኛል በሚል የሚመጣው ከኤርዶሃን በኋላ ፕሮ ዌስተርን ይሆናል ነው የሚሉት ትንቢቱ ራሱ ማለት ትንቢታቸው እና የዛ ጊዜ ሩሲያ ወደ ሚድል ኢስት ይሻገራለሁ ስትል ለዚህ ጉዳይ አላሳልፍም ይላሉ እና ቱርክን ተወጋታለች። ስለ ቱርክ በጣም ዝርዝር ነው ያለው። ለምሳሌ 1/3 ህዝቡ በጦርነት ያልቃል ይላሉ። 1/3 ተጠምቆ ኦርቶዶክስ ክርስቲያን ይሆናል ይላሉ። አገሪቱ ትፈርሳለች። ቱርክ የሚባል ሀገር አይኖርም። ለምሳሌ የግሪክ ፓርት የነበረው ይሄ ኢስታንቡል ቆስጥንጥንያን ይዞ ወደ ግሪክ ይሄዳል። የአርመን ፓርት የነበረው ወደ አርመን ይሄዳል። የሶሪያ ነው። አሁን አይታችሁ እንደሆነ ቱርክ እነማንን የሶሪያ አማጽያን የኩርድስታን የሚታገሉትን ትቃወማለች እና ኩርዶች ደግሞ ከሶሪያም ከኢራቅም ከቱርክም ያለውን መስርተው ኩርድ ሆነው ነው መውጣት የሚፈልጉት። በጣም እኔ ሳይው ያስፈራኛል። ትንቢቱና አሁን የጦርነቱ እንቅስቃሴ ስታየው በጣም እየተጠጋ ነው ያለው እና እነሱ ትንቢት ከሆነ 4 ዓመት የማይበልጥ ጊዜ ነው ያለው እና ይሄ እግዚአብሔር ቃል የተነገረው አንደኛ አይቀርም። ይሄ ህዝብ ላይ መንግስት በመንግስት ላይ እና አሁን የምዕራቡ ዓለም የሚኖረው አበሻውም እንዳይዘናጋ እዚህ ሀገር እኮ የምግብ ችግር የለም ይላል። የምግብ ችግር እንዲፈጠር ማድረግ እግዚአብሔር ይቸግራል እንዴ? ሰው ይገርመኛል እኮ በጣም ነው የገረመኝ። ምክንያቱም እያንዳንዱ የተነገሩት ትንቢቶች ተፈጽመዋል። የቱርክና የራሽያ ደግሞ ከመጣ ወደ 3ኛው ዓለም ጦርነት ይገባል ማለት ነው። እግዚአብሔር አምላክ ሁላችንም በያለንበት ይጠብቀን። እንግዲህ በባዕድ ሀገር ያሉትን በስደት ያሉት ወንድሞቻችን እሱ በቸርነቱ ጥላ ከለላ የሆናቸው ያው መቼም ጦርነት ይነሳል እንዲህ ይመጣል ብለን
ምናደርገው የለም ከንስሐ ገብቶ ከመጠበቅ ውጭ ምንም እናደርገው ነገር የለም እና ሁላችንም ለዛ ያብቃል። የምንሰማውን ነገር ሁሉ በቸርነቱ ያረጋጋልን። የዛሬው ቪዲዮ ይሄንን ይመስል ነበር። ከጅማሬ እስከ ፍጻሜ አብራችሁኝ የቆያችሁ እህት ወንድሞች እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ። ሁላችሁም እንዳልኳችሁ ስትወጡ ላይክ እያደረጋችሁ ወጡ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ሁኑ።